Bate. مدرسة يطا سو مدرسة يطا يا مصر ሰላም ቤተሰቦቼ እንደምን አላችሁ? ዛሬ በሚገርም ሁኔታ እንታዘባለን። በቃ ትዝብት ነው። እስከ መጨረሻው ድረስ ከኔ ጋር እንድትሆኑ በአክብሮት እየጋበዝኩኝ ቀጥታ ወደ ቪዲዮ ይመቻችሁ። ወይኔ አባቴ እኔ ወይኔ አባቴ እኔ ጠም እኔ ምለው ደንቦች ግን ምንድነው? ቁርስ አትበሉ፣ ምሳ ሳትበሉ፣ እራት ሳትበሉ አድራችሁ ለቁርስ ነው ወይስ ለምሳ ነው ሄዳችሁት? ማለት በዚህ ሁኔታ እንዴት ነው? ኧረ በጣም ነው የሚያሳፍረው። በእውነት እንዴት ነው? በጣም ነው የሚያሳፍረው። በጣም ከምላችሁ በላይ በጣም ነው እኔ ያፈርኩት። እውነት መንግስቱ በቀን 3 ይሸፍንላችኋ ምንድነው እንዴ? የኢትዮጵያ ጠቅላይ ሚኒስትር ማን ነው? እንጃኔ አላውቅም። ማን? አብይ መሐመድ። እሺ፣ በዚህ ሰዓት ጦርነት አለ? ማን ከማን ነው? እንጃ። ልጆቻችን ይሄዱ ይዋጋሉ። ከማን ጋር ነው የሚዋጉ? እንጃ። በቃ ላይፍን እንደዚህ መኖር ነው። በነገራችን ላይ እንዲህ ቀለል አድርገህ መኖር ነው። በቃ እኔ አሁን ላይ የሚሰማኝ እሱ በቃ የመጨናነቅ ነው። የምን እንትን ነው። በቃ ዘና ፈታ ምናምን እያላችሁ በዚህ ልክ ምናምን መኖር ነው። በቃ እኔ ብዬ ነው ማስበው። ጦርነት እንጃ ምን እንጃ። ኧረ ተመቹኝ አባባ። ኧረ ተው እንጂ ባይሰራስ ለማሳቅ ነው ቪዲዮ የተቀረጸው ወይስ ማለት ግራም ያለ? ኧረ ተው እንጂ ኧረ ተው እንጂ። እስኪ ሞክሩት፣ እናንተ ሞክሩት። ምን አለ ነው ማምሩ? ይሄ እዚህ ውስጥ ከተቀበረ ስንት ዓመቱ ነው? እንዲገባ ቀና ብሎ ነው። ምን ያህል ጊዜው ነው? ይሄን ያህል ቆይታ ምን ያህል ቆይቷል? ምን ያህል ጊዜው ነው? በወራት በቀናት ነው ብቻ ነው። ስለዚህ ለራሴ መከላከያ ብዬ ነው እና 2015 አንድ አመት ያስፎቴ ነገር አሰላሽ ጓሩን አሰፋት ተመምሮ ዳብን መሬት አዛዘናቸው ኮፈር ዞራው መሬቱ በቃ
ሰዎች እስከ መጨረሻው ድረስ ተመልከቱት። የሚገርም በቃ የሚገርም ነገር ምንድነው ይሄ? አሁን እሺ ሲፍቶች የቀረ ነገር አለ? ምንድነው ቀስ በሉና ፍቱ። ተረጋጉና ምንድነው ስር ነው? የምን ስር ነው? እሱን ቁጭ አድርጉና ፍቱት። እሱን ይሄኛውን ቁጭ አድርጉ። ቁጭ በሉ እርሱ ራሱ የምን ስር ነው ማምሩ? የሆነም አላውቀው ሰውየው አርግ ስለኝ ነው እንጂ እኔም አላውቅም። የምን ብሎ ነው ይሄንን አርግ ምሎት? አሁን ለምሳሌ ስሙ ሳይጠራሉት አላረጋችሁም። ምን አይነት ነው ይሄ? ምንድነው ስሙ? ምንም አይደለም፣ ያው ለራስ መጠበቂያ ነው። ገባኝ። ምን ይባላል? የዚህ እንጨት ስም ምንድነው ስሙ ራሱ? እንጨቱን አላውቀውም። ሰውየውን ከዚህ ነው እንጂ እንጨቱን አላውቀውም። ከዛው ነው የተሰጣችሁ? ግን ሰውየው ከዛ ነው መጣ። አዎ ሰውየው ነው የሰጠው። ሙዝ ነው እንዴ? ምንድነው ይሄ? የዚህ ውጤ አሁን የዚህ ስራ ምንድነው? አይ መልሰው እንትን ይበሉት እንደ መጀመሪያ በማረቅ ቋጥሩታ ይቋጠርና መልሱትና ይሰሩ። ቪዲዮ የታሳቀ ነው። ቪዲዮ ሰመለሳ ጋር አደም ሰቀበረው ነው እንጂ አባ እርሶ ትንሽ አባ 2015 ዓመተ ምህረት ነው ይሄ ነገር የተከበረው ነው። 15 በግንቦት ውስጥ አዎ ላይ ወጥ ያስፈራ ፕላስ ይበዛብ ራሴን ለመከራከር ይሄን ካረጉ በኋላ አሁን ማንንም ጠላት መከላከል ይችላል ማለት ነው። ምን ስሙ ነው እንጂ ያው የሰይጣን ስራ ነው። የሰይጣን ስራ መሆኑን ራሱ ያውቃል እኮ ግን በቃ ይሄን አለ አይደል? በሃይማኖት ምንድነው የምትለው? እስኪ እንደ አይነት ነገር የሚፈጽሙ ብዙ ናቸው እንደ አንድ ሃይማኖት አስተካካይ ወይም ለህዝብ አስተማሪ ሲታይ ማለት ነው። ይሄን ስራ ምን ታባ ከሱን ምን እንደዚህ አይነት ጥያቄ ዝም በል ቀዳዳ ነቃን ነገር የለም። ዝም በል ወላዲተ አምላክ ተገልብጠና አንተ አይደለ እንደዛ ስትቀዳ የነበረው ጸሎት ነው። ትልቅ ነገር Somebody once told me the world. The wedding.